ጾሙ ተፈታ ማለት እኛም ለኃጢአት ተፈተን ተለቀቅን ማለት አይደለም። እንደምን ቆያችሁ? እሺ ትንሣኤ እንዴት ነው? ዶሮ አለቀ፣ ድስቱ ሲጠረገ ነው። ሌላው ጉዳይስ መቼም በዓል ሲመጣ የመብል ጉዳይ ብዙ ጊዜ እያሳሰበን ይሄዳል። አብዛኛው ሰው ጾሙ ሲፈታ ከጽድቅ የተፈታችሁ ሰዎች በሉ ተመለሱ፣ በቃ ይበቃል፣ የመብሉ ጊዜ አሁን ትንሽ ጋፕ ይበልና ደግሞ ወደ ቀደመ ነገራችን እንመለስ፣ ወደ ክርስትናችን፣ ወደ ክርስቶስ፣ ወደ ጸሎታችን፣ ወደ ምጽዋታችን፣ ወደ ማስቀደሳችን። አብዛኛው ሰው ንስሐ፣ ጾም፣ ጸሎት፣ ቅድስና፣ ክርስትና የጾም ጊዜ ብቻ አድርጎ ያስብና ለፍስክ ሲመጣ በተለይ በዓለ ሃምሳ በቃ የመብል ጊዜ ነው፣ ሁሉም የመብላትና የመጠጣቱን ጉዳይ ብቻ እያሰበ ከክርስቶስ ይርቃል። ውድ ክርስቲያኖች ክርስቶስ የተነሳልን ከሱ እንድንርቅ ሳይሆን ወደሱ እንድንቀርብ ነው። ክርስቶስ የተነሳልን ጾሙ የተፈታልን እኛ ለከጽድቅ እንድንፈታ ሳይሆን በታሰርንበት የጽድቃችን መስመር ወይ ቅድስናችን ሕይወት እንድንከተል። ጾሙ ተፈታ ማለት እኛም ለኃጢአት ተፈተን ተለቀቅን ማለት አይደለም። ጾሙ ተፈታ ማለት እኛም ለኃጢአት ተፈተን ተለቀቅን ማለት አይደለም። አሁን በሉ እንግዲህ ሰብሰብ ለኃጢአት ራሳችሁን ፈታችሁ የለቀቃችሁ ሰዎች በሉ ተመለሱ ወደ በጎቹ በረት፣ ወደ ቤተ ክርስቲያን፣ ወደ ተዋህዶ፣ ወደ እምዬ፣ ወደ ቃሉ፣ ወደ ሃይማኖታችን፣ ወደ ጸሎታችን፣ ወደ ንስሐችን፣ ወደ ምጽዋታችን፣ ወደ ቅድስናችን እንድንመለስ ይሁን።